ሁለተኛው ሰው ብሩክ የሚባለው ሰው ነው። ጌታ ኢየሱስ ይሄ ሰው በእግዚአብሔር የታመነ ነው። እምነቱም በእግዚአብሔር ነው። በእግዚአብሔር መታመን ብቻ አይደለም፣ እምነቱም በእግዚአብሔር ነው የሆነ ሰው ነው። ለዛ ነው ብሩክ የሚለው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው፣ እምነቱ ሌላ ያልሆነ ከእግዚአብሔር ውጪ ሌላ መታመኛ የሌለው ሰው፣ የሚደገፍበት የሚታመንበት ራሱ እግዚአብሔር የሆነ ሰው፣ ይሄኛው ሰው ብሩክ ይባላል። ራሱ ነው መጽሐፉ የሚለው ብሩክ ይለዋል ይሄንን ሰው። ይሄ ሰው ምን አይነት ሰው ነው? ዝም ብሎ ብሩክ ብቻ አይደለም። ምን አይነት ሰው ነው? በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ይላል። ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። ይሄኛው የተተከለው በውሃ አጠገብ ነው። ምንጩ ማይቋረጥበት ነው። ምንጭ ስር ነው ያለው። ኢየሱስ ክርስቶስ ጌታ ነው። ስሩን እንደሚዘረጋ እንደሚስፋፋ የሚገርማችሁ ሙቀት ሲመጣ አይፈራም ይላል። ቅጠሉም እንደሚለመልም ይላል። ሙቀት ቢመጣ ምን ቢመጣ የማይፈራ ነው ብሩክ። ቅጠሉም ይለመልማል። በድርቅ ዓመት እንኳን አይሰጋም። ፍሬው አይቋረጥም። ከብሩክ እምነቱ እግዚአብሔር የሆነ